ሰላም እንዴት ናችሁ? ስልክ መጠለፍና ለመጠለፉን እንዴት እናውቃለን ብላችሁ ባለፈው በጠየቃችሁ መሰረት እየላችሁ መጥቻለሁ። እርግጥ ነው ስልክ መጠለፍና ለመጠለፉን መጀመሪያ ቸክ ማድረግ ይኖርብናል። አብዛኛውን ጊዜ ስልኮች ይጠለፋሉ፣ ቮይስ ይጠለፋል፣ ቴክስት ይጠለፋል እና እነሱን መጠለፍና ለመጠለፉን እንዴት ቸክ እናደርጋለን? ከተጠለፈስ በምን መልኩ እንፈታለን የሚለውን ጥያቄ ጠይቃችሁ ነበር። ደግሞ ዛሬ መልስ እየመጥቻለሁ። መጀመሪያ ወደ ስልካችሁ መደወያ ወደ አይካን ትገባላችሁ። መጀመሪያ ስልካችሁ መደወያ ላይ ትነኳታላችሁ። ከዛ የስልካችሁ መደወያ ላይ ከገባችሁ በኋላ ስታርን ትነካላችሁ። ከዛ ስላሽ 62 ስላሽ ይህን ከነካችሁ በኋላ ከጻፋችሁ በኋላ መደወያው ላይ ትነካላችሁ። ይህ እንግዲህ እንደምታዩት መጠለፍና ለመጠለፉን አንጥቶልናል። ምን ይላል? ኮል ፎርዋርዲንግ ይላል፣ ቮይስ ኖት ፎርዋርድ ይላል። ምክንያቱም ቮይስም ቴክስትም ሁሉም ነገር አልተጠለፈም ማለት ነው። ከተጠለፈ ግን ፎርዋርድ የሚል ምልክት ያመጣል። ስለዚህ ይህ እንደዚህ ከሆነ ከተጠለፈስ ወዲያ እንዴት እንፈታለን የሚለውን እኔ መጀመሪያ ወደ ስልካችን እዛው ላይ እንደነበርን እንሆናለን። መሰላል እንነካለን። አሁንም ድጋሚ ስላሽ 002 ስላሽ መደወያውን እንነካለን። ራስ ወስ ሰክሰስፉል ይላል። አሁን ከተጠለፈ ያጠፋልናል ማለት ነው። ስልካችን መጠለፍና ለመጠለፉን በዚህ ካወቅን የተጠለፈውንም በዚህ እናጠፋለን ማለት ነው። መጀመሪያ ግን ስልክ ከማውራታችን በፊት ስልካችንን ደህንነቱን መጠበቅ ይኖርብናል። ስለዚህ ቪዲዮ የሚያገለግላችሁ የሚጠቅማችሁ ከሆነ ላይክ፣ ኮፒ ሊንክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ደህና ሁኑ።